ያፌዝን አስያዙት። ህዌና ይፍራታ አንድ ላይ በመሆን ያፌዝን አስያዙት። ያፌዝ አሁን እስር ቤት ይገኛል። ይፍራታ ከያፌዝ ቤት ወጣች። ገኒ በጣም ደስ አላት። ያፌዝ አሁን እስር ቤት ገባ። አሁን ላይ ሁሉም ሰላም ያገኛል። ህዌ በጣም ደስተኛ ናት። ይፍራታን ከዛ ቤት ስታወጣት ሁሉም ደስተኛ ሆኑ። አሁን ላይ ያፌዝ እስር ቤት ገባ። ይፍራታና ናታል ያፌዝ በደገሰው ድግስ ሊጋቡ ነው። ህዌ እንዳሰበችው ተሳካላት። አሁን ላይ ይፍራታ በጣም ደስ አላት። እናቷንም ወንድሟንም ገኒና ዳጊን ወንድምና እናት እንዲሆኑ ተቀበለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ለዚህ ለቻናል አዲስ ሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ ነባቴ ላይክ ሼር ያደረጋችሁ ስለምታበረታቱኝ እጅግ እናመሰግናለን። ህዌና እንግዲህ ይፍራታ አንድ ላይ በመሆን በሰራተኛዋ ስልክ በመደዋወል ያፌዝን አስያዙት። ያፌዝ እስር ቤት ገባ። ህዌ በጣም ደስ አላት። ምክንያቱም የመፋቅር መድኃኒት ስታበላው የነበረችው ህዌ ስለሆነች ህዌ አሁን ላይ ሁሉም ሰው እንደማይወዷትና ሁሉም ሰው ደግሞ መጥፎ ነገር እንደምታስብ ስለሚያስቡ ማንም ሰው አይወዳትም ነበር። ይፍራታም አንቺ እኮ እኔ ላይ ብዙ በደል አፍርተሽብኛል፣ ስለዚህ ለምን ትመጫለሽ? እኔ ልታድንኝ የፈለግሽበት ምክንያት ምንድን ነው ብላ ጠየቀቻት። ህዌም እኔ አሁን ምንም ነገር አላደረግም፣ አሁን ላይ እንዳንቺ የሚሰቃዩትንም ሆነ አንቺንም ከዚህ ጉድ ላወጣሽ ነው የመጣሁት አለች። እኔማ አላምንም እንድትታወጪ ቻልሽ፣ ምክንያቱም አንቺም የእሷ አካል ስለሆንሽ አለች። እኔ የእሷ አካል አይደለሁም፣ ግን እሱ የሚያደርጋቸውን ሁሉ ነገሮች አውቃለሁ፣ ግን እኔ የእሱ አካል አይደለሁም አለች ህዌ። ይፍራታም እሺ ካልሽ ከዚህ ቤት አስወጭኝ አለች ይፍራታ። አሁን ላይ ከዛ ከቤት ከያፌዝ ቤት ያፌዝም እስር ቤት ገባ። ህዌም ይፍራታን ይዛ ወጣች። አሁን ላይ ይፍራታ ሀሳቧ የወሰደውን ቤት በራሷ አዙራ ለናታል ልትመልስ ቃል ገባች። ምክንያቱም የናታልን ቤት የተወሰደው በእሷ ምክንያት ስለሆነ ያን ቤት ማስመለስ ስላለባት ያን ቤት ልታስመልስ ቃል ገባችላት። አሁን ላይ እንግዲህ ይፍራታም እስር ቤት ያፌዝ ስለገባ በጣም ደስ ብሏታል። አንደኛ ላይ ሁለት ቀን ቀረ ሰርጓ። በሰርግ ሰዓት ምን አድርጌ በወጣ ይሻለኛል ብላ እያሰበች ስትል በቀላሉ ተቋጨላት። ሁለተኛ ላይ ደግሞ ገኒ እናትነቷን ስትነግራት አልተቀበለችም ነበር። ምክንያቱም እናቴ ልጇ ከሆንኩኝ እኔ እንደዛ ትሰቃይና ይህን ያህል ዓመት ትሰቃይ ሰው ተጎኔ ካይኖር እንዴት አልነገረችኝም ብላ እራሷን ጠየቀች። አይ ገኒ ብዙ አይነት ችግር አለባት። እሷ አሁን ላይ ወልዶ የጣላትን ቤተሰብ ማወቅ ካይሆን ያለችበት የህይወት ታሪክ በጣም ከባድ ስለሆነ እስከ ዛሬ ግን ምንም ነገር አውርታ አታውቅም። ይፍራታ እናትም እንዳላት እናትም እንደሌላት ምንም ነገር አውርታ አታውቅም። አሁን ላይ ገኒ እናትሽ ናት ስትባል በምን እሺ ትበላል? እንዴት አድርጋ ልትቀበለው ትችላለች? ገኒም እንግዲህ አሁን ላይ በጣም ደስተኛ ሆነች። ምክንያቱም እስተዛሬ ስትጠይቃት፣ እስተዛሬ ስትፈልገው፣ እስተዛሬ ልንገራት አልንገራት እያለች
ሲቆጫት የነበረውን ዛሬ ላይ ግን ልትነግራት ዝግጁ ሆነች። ኤፍራታም በጣም ደስ አላት። ምክንያቱም እስከ ዛሬ ድረስ ታትነግሪኝ እንዴት ሁሉም መሳለቂያ ሲያደርጉኝ ቤተሰብ እንደሌለው ሰው አንቺን የመሰለች ርሩህና ጀግና እናት እያለኝ እስከ ዛሬ ለምን አልነገርሽኝም? በማለት ወቀሰቻት። ገኒም እስከ ዛሬ ያልነገርኩብሽ ምክንያት ትልቅ ሚስጥር አለኝ። ምክንያቱም እስከ ዛሬ ያልነገርኩሽ ዛሬ እነግርሻለሁ ብዬ ካስብ የሆነ ነገር ይፈጠራል። የሆነ ነገር ተፈጥሮ ደግሞ አንቺ በምግብ ትጎጅብኛለች ብዬ ለመናገር ፈርቼ አልነገርኩሽም ብላለች። አይ እናትነት ምንም ቢሆን እኮ እናትነት ምንም ቢመጣ ምንም ወደ ኋላ የማትል ነገር ናት እናት ማለት ነው። እና ኤፍራታም እንግዲህ አሁን ላይ በጣም ደስተኛ ሆናለች። ምክንያቱም ወንድሟም እናቷንም አገኘች። የንዛ የምጠላውን ሰርግ እንግዲህ ሊቀርላት ነው። ያንን ሰርግ ሀፌዝን ለማግባት የወሰነችው ውሳኔ ለነገኒ ተናገረች። ገኒ በጣም ተናደደች። ያፌዝን በጣም ተናደደ። እንዴት አንቺ እኔ እድሜ ልኬን በበሰብስ አንቺ በህይወትሽ የማትፈልጊው ሰው ጋር ልትኖሪ ለምን ቃል ገባሽ? አላት። እኔ አንተ ምንም ነገር ስትሆንብኝ ማየት አልፈልግም። ስለዚህ እኔ አስቀድሜህ መሞትም ካለብኝ እኔ ባስቀድም ይሻለኛል አለች። እውነት ከባድ ነው። ገኒም እንግዲህ አሁን ሁሉን ነገር ኤፍራታ ነገረቻት። ምክንያቱም ተደፍራ እንደወለደች እንዲሁም በልጅነቷ እንደወለደቻትና ተቀባይ ስለሌላት እሷን ይዛ ትኖራለች። እውነት ከባድ ነው። አንዳንዴ እንዴት ለምን ያልጠረጠርኩም እስከ ዛሬ ድረስ አጠገቤ መታ ስታባብለኝ እስተኛ ድረስ እንደዚህ ስትንከባከበኝ ሰራተኛ ብላ እንዴት ለምን አላሰበችም አለች። አሁን ላይ እርግጠኛ ነኝ የገኒ እናት እርግጠኛ ነኝ የመዕዲ እናት አሁን ላይ ከባድ ውሳኔ ነው የሚወስኑት። ምክንያቱም ገና መጡ፣ ሰላምታ ይባል ወደዚህ መጡ። እንዴት ይሄ ቅሌት ነው የሚባለው። እና ኤፍራታ አሁን ላይ ሁሉንም ነገር አምና ተቀበለች። ያፌዝ እንግዲህ በዘጋጀውና በተጠራው አዳሚ ምክንያት አሁን ላይ የማን ሰርግ ይሆናል? የናታ ሰርግ ይሆናል። ደስ ይላል። አንዳንዴ በአጠገባችሁ በዙሪያችሁ ሰው ሲኖር ሁሉን ነገር ያዘጋጅላችሁና እናንተ ሄዳችሁ ቁጭ ወይም እናንተ ሄዳችሁ ስበሉበት በጣም ነው ደስ የሚለው። አሁን ላይ ገኒ በጣም ደስተኛ ሆነች። ልጆቿን በአንድ ላይ ሰበሰበቻቸው። እነሱም በመሰብሰቧ ደግሞ አንዳንዴ እሷ ደግሞ የሚያናድድ ነገር አለ መሰለኝ። ምክንያቱም ዘንድሮ ያንን መልስ ምንም ነገር አልመለሰችልኝም። የሆነ ችግር ተፈጠረ እንዴ? ኤፍራታም እንግዲህ እናትና ወንድሟን አግኝታለች። አሁን ላይ ሁሉ ነገር ሰላም ይሆናል። ያፌዝም እስር ቤት ገባ። ያፌዝ እንግዲህ በጣም ከባድ ብር ነው የተጠየቀው። ማለቴ አሁን ላይ ሊሞላለት ባይችልም ተበድሮ ምን ብሎ እንዲከፍልላት ቃል ገባላት። እውነት በጣም ደስ ይላል። አሁን ላይ ሁሉን ነገር ስታውቅ ኤፍራታን ይቅርታ እንድትላት ቃል ገባች። ምክንያቱም የእሳቸውን ቤት ያስወሰደችው ኤፍራታ ብቻ ካትሆን
የብዙ ሰው እጅ ስላለበት ነገረቻት። ሲቀጥል ደግሞ ብር ሲጠይቅ የነበረው ሊበላችሁና ወይም የሆነ ነገር ለማድረግ እንጂ ማንም ሰው ብር ተቀበልና አንጣ ብሎት ልኮት አይደለም። እና አሁን ላይ ሁሉ ነገር ችግሩ ሁሉ ተፈታ። እንግዲህ በቀጣይ ቪዲዮ እስከምንመጣ